ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች ዶክትሬት ጋር በተለይ ሜዲካል ዶክተር ስትሆኝ አለች የምትመጣ ፕራይድ አለች። ግን ምን ነበር የተጎዳሽው ስትያቸው ምን መሰለህ ከእንትን ጋር የተያዘ ነው ለማስታወስ ይሞክራሉ። እና ምንድነው አንተ ደግሞ የምታዝነው እዚህ ውስጥ እየኖርክ እንዲህ አይነት መኪና እየነዳህ ቢሊየነር ሆነ ሁሉ ነገር በእጅ እኔ ልቤ ተሰብሮ ያውቃል። በደንብ ተሰብሮ ያውቃል። አንድ በጣም የምወደው ወዳጄ ነበረ። በጣም ጨዋ ሰው፣ እንዴት አይነት ቀኝ እጄ ነበር። ቸሬ ይባላል። እና ቸሬ ድንገት ሚስቱ ተነስታ ከሀገር ጠፋች። ቢፈልጋት የለችም። 3 ወር ይመጣል፣ ያወራኛል። የት እንዳለች እኮ አላወቅኩም ይላል፣ ይነግረኛል፣ ሀዘኑ ይነግረኛል። ላጽናናው ሞክራለሁ፣ ትገኛለች እለዋለሁ። አንድ ቀን ደወለችለት፣ ሚስቱ ደወለችለትና እንዴ ጠፍተሽብኝ እኮ እየጠበኩሽ ነው እኮ፣ የት ነው ያለሽው? መቼ ነው የምትመጪው አላት። እኔ አንተ ጋር ተመልሼ ልመጣ አለችው። እዛ ቤት ተመልሼ ልገባ? አንተ ድሃ አለችው። አንተ ድሃ እዛ መከራ ያለበት ቤት ነው ተመልሼ የምገባው ብላ በኑሮ ድሃ ብላ ሰደበችው። ሲመጣ ትልቅ ሰው ነው፣ ከኔም እድሜ ብዙ የሚበልጥ ነው፣ 60ዎች ውስጥ ገብቷልና ሲመጣ ተሰብሯል። የተሰበረ ሰው ያየሁት እሱ ነው። አንድ ከተካየኋቸው በጣም ተሰብሯል እና በጣም ተሰብሯል፣ ተጎድቷል። እና ቸሪ ይሄን ነገር ተቀበለው አልኩት። ተቀበለው፣ ሌት አድርጎ ምርጫዋ ከሆነ መሄድ ከፈለገ ትሄድ፣ ማስተካከል የማይቻል ከሆነ ተቀበለው አልኩት። ከጉዳት ውስጥ ሊወጣ አልቻለም። በኋላ አስም ነበረበት። አስሙ በጣም ተደጋጋሚ መምጣት ጀመረ። አሁን አይሽ ከውስጥ ጉዳት ነው። አስሙ በተደጋጋሚ ያጠቃው ጀመረ። በተደጋጋሚ ካጠቃው በኋላ ያንን ባለችው በ2 ወር ከ15 ቀን ነው እንደዚህ ሞተ። እኔ የሆነ ፕሮግራም ላይ ነበርኩ። አስሙ ተነሳበት፣ ጥቁር አንበሳ ሄደ፣ ሌላ ሰው ሂዳይድ በምክንያት ብሮክን ሃርት። ስለዚህ የልብ ስብራት ይሄን ያህል ሊጎዳ ይችላል ማለት ነው። ፍቅር ውስጣቸው የተጎዳ ሰዎች አሉ። አሁን ከነሱ ጋር ነው የምናወራው። ውስጣቸው የተሰበረባቸው የተጎዳባቸው የውስጥ ህመም ላለባቸው ሰዎች ለነሱ ነው የምናወራው። አንደኛ ብቻቸው እንዳይደሉ፣ ሁለተኛ ደግሞ መፍትሄ እንዲያገኙ በማሰብ ነው። ይተኛሉ፣ ድብርት ውስጥ ይገባሉ፣ ለኑሮ ያላቸው አመለካከት ያስጠላቸዋል፣ መልበስ አይፈልጉም፣ አፒታይታቸውን ሉዝ ሊያደርጉ ይችላሉ። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። ከዛ ውስጥ መውጣት አለብሽ ነው መልእክታችን። ከዛ ውስጥ መውጣት አለብህ ነው። ምክንያቱም ሲጠገን፣ የተሰበረ ልብ ደግሞ ሲጠገን፣ ልባቸው ተሰብሮ የተጠገነ ልብ ደግሞ ስታገኝ በጣም ድንቅ ነው። የሚያስገርም ነው። በጣም የሚያስገርም ነው። ጉዳቱ ያማል። ሰው ልቡ ይሰበር አንልም። ተሰብረው የተጠገኑ ግን በጣም እግዚአብሔር የሚወደዋል፣ ለሰው ውብ ናቸው። የጃፓኒስ አርት አለ። ጃፓኒስ አርት ምንድነው? አሁን ብርጭቆ ይሰበራል አይደል? አሁን ብርጭቆ ሲሰበር አይጥሉትም፣ እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሯን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ ጠንካራ ነው። አንደኛ ጠንካራ ነው፣ ሁለተኛ በጣም ያምራል በውበት ከኦሪጂናሉ ካልተሰበረው ይልቅ ያምራል፣ ሶስተኛ በጣም ውድ ነው። ኪንሱጊ አርት ነው የሚባለው። የጃፓኒስ ኪንሱጊ አርት ይባላል። እና ካልተሰበረው ብርጭቆ ይልቅ ተሰብሮ የተጠገነው ብርጭቆ፣ በኪንሱጊ አርት የተጠገነው ብርጭቆ የበለጠ ጠንካራ ነው፣ የበለጠ ውብ ነው፣ የበለጠ ውድ ነው። ኤክስፔንሲቭ ነው። አዲሱ ርካሽ ነው፣ ተሰብሮ የተጠገነው ግን ውድ ነው። 2-3 ቦታ ነው የተሰባበረው። በኪንሱጊ አርት ገጥመው ስትመለከች በጣም ያምራል። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናች። ፕራይድ የለባቸውም፣
ሊኮሩ አይችሉም። ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና ያንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጉዳት ማለት ምን እንደሆነ ያውቃሉ። ስለዚህ ሲጠገኑልን፣ ልባቸው ሲጠገንልን፣ ካሉበት ሲወጡና ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት። ለብዙ ሰዎች መጽናናት እና እኔ ሰዎችን አይቼ ፍቅር ተሰብረው እንደነበረ በህይወታቸው ስብራት ገጥሟቸው እንደነበረ ተሰብረው የተጠገኑ እንደሆነ ማወቅ ይችላሉ። በቃ ታውቂያለሽ፣ ስብር ያሉ ናቸው፣ ትሁት ናቸው፣ አንደርስታንዲንግ ናቸው፣ ላቪንግ ናቸው። እና የልብ ስብራት ይሄ ነው እና በጣም በጣም ድንቅ ነገር ነው ማለት ሲፈወሱ ሲድኑ አሁን ካሉበት ፔን ሲወጡ በጣም ድንቅ ሰዎች ነው የሚሆኑት። ምን ይላል መሰለሽ መጽሐፍ ቅዱስ? መከራህን እንዳለፈ ውሃ ትረሳዋለህ ይላል። እንዳለፈ ውሃ ትረሳዋለህ ይላልና እኔ ልቤ ተሰብሮ ያውቃል። በደንብ ተሰብሮ ያውቃል። አሁን ግን አስረዳኝ ብትይ የለም። ለምን እንዳለፈ ውሃ ያስረሳሻል? እሱ የሚወደን እግዚአብሔር እና እንዳለፈ ውሃ ትረሻዋለሽ። በውስጥ በኩል ማቅ የለበስኩበት ጊዜ ነበረ። በደንብ እያስተማርኩ እዚህ እያልኩኝ የእግዚአብሔርን ታላቅነት ሁሉ የፈጣሪን ታላቅነት እየተናገርኩ እኔ በውስጥ በኩል ማቅ የለበስኩበት ጊዜ ነበር። አጫጭር ጊዜዎች ናቸው ግን ለነሱ መልእክት እንዲሆንላቸው አሁን አስረዳኝ ምንድን ነበረ ችግሩ ብትይ አላስታውሰው። ለምሳሌሽ እንዳለፈ ውሃ ትረሳዋለህ ማለት ይሄ ነው። ልክ እንደዚሁ በጣም ጥሩ ጥያቄ ነው የጠየቅሽ። ልክ እንደዚሁ አሁን ያሉበት ሀዘን አለ አይደለም? አሁን ያሉበት የልብ ስብራት አለ አይደለም? የሚያልፍ አይመስላቸውም። እንዳለፈ ውሃ ትረሻዋለሽ። እንዳለፈ ውሃ ማለት አልፏል፣ ሄዷል። ሪቨር ጋር ቆመሽ ሄዷል፣ አልፏል ውሃው። ከዛ አታየው፣ ተመልሶ አታየው። እነሱ ይረሱታል። ካለፈ በኋላ እኔ እኮ በጣም ከባድ ጉዳት ውስጥ ነበርኩ፣ በጣም እኮ ተጎድቼ ነበር ይሉሽና ግን ምን ነበር የተጎዳሽው ስትያቸው ምን መሰለ ከእንትን ጋር የተያያዘ ነው ለማስታወስ ይሞክራሉ። ሲፈውስሽ ደግሞ ፈውስ ከሱ ሲሆን ከፈጣሪ ሲሆን ሙሉ በሙሉ ነው የምትድኙ። እስከ ሜሞሪው ነው አብሮ የሚጠፋው። ከዚህ ፈልገሽ ነው የምታገኝ። አይተውሽ ሰዎች በቃ ምንም ችግር ነክቶሽ የማያውቅ ይመስላቸዋል። ወይም ደግሞ አሁን አንዷ አሜሪካ ትሆናለች ያለችው ዋሽንግተን ዲሲ ነው የምትኖረው። the very fact ዋሽንግተን ዲሲ በመኖሯ ወይ ላስ ቬጋስ በመኖሯ የማታዝን ይመስላል። እውነት ነው። ምን አተሻች ደግሞ ይሏታል። ዋሽንግተን ዲሲ ተቀምጠሽ፣ ላስ ቬጋስ ተቀምጠሽ፣ ሮም ተቀምጠሽ ምን ጎሎብሽ ምን አተሽ ይሏታል። እሷ ግን ሀዘኗን የምታውቀው እሷ ነች። የልብ ስብራት አሜሪካም አለ፣ ካናዳም አለ፣ ኢትዮጵያም አለ፣ ኬንያም አለ፣ ኤቭሪዌር አለ። ፕሮሰሱ ደግሞ እንዴት ይጠቅምሻል መሰለሽ? እኔ ለምሳሌ በተፈጥሮዬ አይ ቲንክ ትሁት ነኝ ይመስለኛል። ግን ያለፍኩባቸው መንገዶች ደግሞ ትሁት አድርገውኛል። ይሄ ከትምህርትሽ ጋር ዶክትሬት ጋር በተለይ ሜዲካል ዶክተር ስትሆኝ አለች የምትመጣ ፕራይድ አለች። ከሱ ጋር የሚመጣ ከትምህርትሽ ብዛት ጋር የሚመጣ ከሌሎች የተለያዩ ነገሮች ጋር የሚመጣ ፕራይድ አለ። እኔ ግን ያለፍኩባት መንገድ ያቺ ልቤ የተሰበረችባት ቦታ አንድ ጊዜ አይደለም፣ አንድ ሁለቴ ሶስቴ እኮ ሊሆን ይችላል። እሷ ጋር ሲሰብርሽ ተመልሰሽ ልትኮሪ አትችይም። እኔ በፊትም ኩራተኛ ነኝ ብያለሁ፣ ግን እንዳትኮሪ ነው የምትሆኝ። ውስጥሽ ተሰብሯል። በኪንሱጊ አርት ተመልሶ ተጠግኖ ነው እንጂ ያ የተሰበረ ልብ ምልክቱ አለ። ግን ተመልሶ ሲጠገን ስታየው ሀምብል ትሆኛለሽ፣ ሰው አክባሪ ትሆኛለሽ፣ ትሁት ትሆኛለሽ። ሌሎችን ከፍ የምታደርጊ ራስሽን ዝቅ የምታደርጊ ሆን ብለሽ ማለት ነው በትህትና የምታደርጊ ትሆኛለሽ። እሱ ብቻ አይደለም፣ ሰዎችን አንደርስታንድ ታደርጊያቸዋለሽ። እኔ አሁን እነዛ ያለፍኩባቸው ሰብረውኛል፣ በውስጥ በኩል ማቀልብሰውኛል የምላቸው ነገሮች ስለነሱ እኔ በጣም አመሰግናለሁ። ለምንድን ነው አሁን ሰዎች እረዳቸዋለሁ። አሁን ተሽቀርቅራ መታ ስለ ችግሯ ምናምን ስታወራኝ
እንደው ፈልጋለሁ እንደው ቤተሰበረ ልብ ካለ ያለው በውስጥ የተደበቀ ማቅ ካለ ቼክ አደርጋለሁ። ሰዎች ቸገረኝ ሲሉሽ ይገባሻል። አሁን ትላልቅ ኑሮ ያላቸው ልክ 2-3 V8 መርሰዲስ BMW ምናምን ግቢያቸው ውስጥ ያቆሙ ግራውንድ ፕላስ 3 ቤት ያላቸው ትልቅ ቤት ያላቸው ሀብት በጣም ያላቸው መልታይ ቢሊዮነር የሆኑ ሰዎች ታገኛለሽ። ካውንስል ስታደርጊ ሀዘን አለባቸው ውስጣቸው የተደበቀ እና ምንድነው አንተ ደግሞ የምታዝነው እዚህ ውስጥ እየኖርክ እንዲህ አይነት መኪና እየነዳህ ቢሊዮነር ሆነ ሁሉ ነገር በእጅ አትያቸው። ለምን you understand them ይገባሻል ልብ ስብራትን ማለት እንደሆነ ይገባሻል። የትም አይነት ግራውንድ ፕላስ 3 ቤት ውስጥ ተቀምጠው BMW እየነዱ V8 እየነዱ የውስጥ ጥቁር ልብስ ሊኖር እንደሚችል ተረጃቸዋለሽ እንጂ አይተሽ አሁን አንቺ ደግሞ ምን ቸግሮሽ ነው ደግሞ እንደው ለሌሎች ውስጥ ልቀቂ መንገድ አትያቸው እና ይሄ ነው። ግን መታከማል ልባቸው መጠገን አለበት። እንደነገርሻቸው አንቺ ይሄ ያልፋል በኋላ የምስጋና ምክንያት ይሆናል። ይሄ ልብ ስብራት ይጠገናል። በውስጥ ያለው ማቅ ይቀደዳል። ህይወት የምታስተምርሽ ትምህርት የህይወት ሌሰን ከሁሉም ይበልጣል። ህይወት ያስተማረቻቸው ሰዎች ደግሞ የኖሩት ስለሆነ ለሌላ ሰው ሲናገሩ ለሌላ ሰው ሲያወሩት ይገባል። ካላለፍሽበት አሁን ምንም መከራ ምንም ያላየ ሰው ስብራትን የልብ ስብራትን ኤክስፒሪየንስ ያላደረገ በውስጥ በኩል የተለበሰ ማቅን ከዚህ በፊት ያላየ ሰው አንብቦ ይሄንን ቢያወራው አይገባም። ሰው ልብ ጋር አይደርስም። ኖረሽበት ከሆነ ግን